በዚህ ቪዲዮ ላይ የምንነጋገረው ስለ ብሮንስትድ እና ሎሪ አሲድ ቤዝ ኮንሰፕት፣ ስለ ኮንጁጌት አሲድ እና ቤዞች፣ እንደዚሁም ስለ አሲድ እና ቤዝ ስትሪንግስ ይሆናል። ከዚህ በፊት በነበረን ቶፒክ ላይ እንደተነጋገርነው በ1884 ሰቫንቴ አርሄኒየስ የሚባል ሰው አሲዶችን በውሃ ውስጥ የሃይድሮጅን ኮንሰንትሬሽን የሚጨምሩ ናቸው ብሎ ዲፋይን ሲያደርጋቸው፣ ቤዞችን ደግሞ በውሃ ውስጥ የሃይድሮክሳይድን መጠን ወይንም ኮንሰንትሬሽን የሚጨምሩ ናቸው ብሎ ዲፋይን አድርጓቸው ነበር። ነገር ግን ይህ ዴፊኒሽን የአሲድ እና ቤዝ ዴፊኒሽንን አንድ እርምጃ ወደፊት የወሰደ ቢሆንም የራሱ ሊሚቴሽኖች አሉት ብለን ለምሳሌ እንደ አሞኒያ ያሉ ቤዞችን በአርሄኒየስ ዴፊኒሽን ልናካትታቸው አንችልም። ምንም እንኳን ቤዝ ቢሆኑም በውሃ ውስጥ ግን የሃይድሮክሳይድን ኮንሰንትሬሽን አይጨምሩም። ስለዚህ የአርሄኒየስ ዴፊኒሽን የማያካትታቸው ብዙ አሲድና ቤዞች አሉ። ስለዚህ ሁሉንም አሲድና ቤዞች የሚያካትት የተሻለ ዴፊኒሽን ያስፈልገናል ብለን ተነጋግረን ነበር። በ1884 አርሄኒየስ የአሲድ ቤዝ ዴፊኒሽኑን ካስቀመጠ በኋላ በሳይንስ ውስጥ በጣም ብዙ ግኝቶች ተገኝተው ነበር። በ1897 ጄጄ ቶምሰን ኤሌክትሮኖችን ዲስከቨር አደረገ። በ1917 ሩደርፎርድ ፕሮቶኖችን ዲስከቨር አደረገ። በ1918 ኒልስ ቦሆር የቦሆር አቶሚክ ሞዴልን አስተዋወቀ። ከዚህ የምንረዳው ከአርሄኒየስ ዴፊኒሽን በኋላ ስለ አተሞች ያለን ዕውቀት በጣም እየጨመረ ሄዷል ማለት ነው። እንግዲህ ከነዚህ ግኝቶች በኋላ ነው በ1923 ጆሃንስ ብሮንስትድ እና ቶማስ ሎሪ የሚባሉ ሁለት ሳይንቲስቶች የአርሄኒየስን አሲድ ቤዝ ዴፊኒሽን ማሻሻል እንችላለን ብለው ሐሳብ ያመጡት። እነዚህ ሁለት ሰዎች እርስ በርሳቸው የሚተዋወቁ ሳይንቲስቶች አልነበሩ። ጆሃንስ ብሮንስትድ ይሰራ የነበረው በዴንማርክ በሚገኘው የኮፐንሃገን ዩኒቨርሲቲ ነው። በአንጻሩ ቶማስ ሎሪ ደግሞ ይሰራ የነበረው እንግሊዝ በሚገኘው የካምብሪጅ ዩኒቨርሲቲ ነው። አብረው ሰርተው ያቆም ተነጋግረው ራሱ የሚያውቁ አልነበሩ። ነገር ግን በተመሳሳይ ዓመት በተመሳሳይ ጊዜ የአርሄኒየስን አሲድ ቤዝ ዴፊኒሽን ማሻሻል የሚችል ተመሳሳይ ሐሳብን ይዘው መጡ። እነዚህ ሰዎች ሳይተዋወቁ በየራሳቸው ተመሳሳይ ሐሳብ በተመሳሳይ ጊዜ ስላመጡ ሐሳቡን ከጆሃንስ ብሮንስትድ የሚለውን ስም ወስደን ከቶማስ ሎሪ የሚለውን ስም ወስደን የነሱን አሲድ ቤዝ ዴፊኒሽን ብሮንስትድ ሎሪ አሲድ እና ቤዝ ዴፊኒሽን እያልን እንጠራዋለን። ይህ የብሮንስትድ እና ሎሪ አሲድ ቤዝ ዴፊኒሽን ሐሳቡ ምን እንደሆነ ልንገራችሁ። ሁለቱ ያመጡት ሐሳብ ቅድም እንደነገርኳችሁ ኦሬዲ ኤሌክትሮን፣ ፕሮቶን የመሳሰሉት ነገሮች ዲስከቨር ስለተደረጉ አሲድ እና ቤዞችን ዲፋይን ለማድረግ ለምን ኢን ተርምስ ኦፍ ፕሮቶን ትራንስፈር አናስብም ብለው ተመሳሳይ ሐሳብ ይዘው መጡ። ይህ ሐሳብ በኬሚስትሪ ውስጥ በጣም ሪቮሉሽነሪ ነበረ። ምክንያቱም በአርሄኒየስ ዴፊኒሽን ላይ አሲድ እና ቤዞችን ዲፋይን ለማድረግ ግዴታ ውሃ ውስጥ እየጨመርናቸው በሚያሳዩት ባህሪ ነበር ዲፋይን የምናደርጋቸው። ኢን ተርምስ ኦፍ ፕሮቶን ትራንስፈር ማሰብ ከጀመርን ግን አሲድ እና ቤዞችን ውሃ ውስጥ የግዴታ እየጨመርን ዲፋይን ማድረግ አይጠበቅብንም። ስለዚህ በብሮንስትድ እና ሎሪ ሐሳብ መሰረት አሲድ የምንላቸው ፕሮቶን ዶነሮችን ነው። ቤዝ የምንላቸው ደግሞ ፕሮቶን ወይንም ሃይድሮጅን ፕላስ አክሰፕተሮችን ነው። ስለዚህ አሲዶች ፕሮቶን ዶነር ናቸው፣ ቤዞች ፕሮቶን ወይንም ሃይድሮጅን ፕላስ አክሰፕተሮች ናቸው። በነገራችን ላይ ሃይድሮጅን ፕላስ ወይንም ፖዚቲቭ ሃይድሮጅን አዮንን ፕሮቶን የምንልበት ምክንያት የሃይድሮጅን አተም ላይ መሃል ላይ ፕሮቶናችን ኒውክለስ ውስጥ አለ፣ ሃይድሮጅን ያለው አንድ ኤሌክትሮን ብቻ ነው። ስለዚህ ይህ የሃይድሮጅን ስትራክቸር ነው። ከዚህ ሃይድሮጅን ላይ ያለችውን አንድ ኤሌክትሮን የምናነሳበት ከሆነ የሃይድሮጅኑ አተም ያለችውን አንድ ኔጌቲቭሊ ቻርጅድ ኤሌክትሮን ስላስወገደ ኔጌቲቭ ቻርጅ ስለቀነሰ ራሱ ሞር ፖዚቲቭ ይሆናል። ይህ ማለት ሃይድሮጅን ፕላስ ወይንም ፖዚቲቭ ሃይድሮጅን አዮን ይሆናል። ይህ ኤች ፕላስ ወይንም ፖዚቲቭ ሃይድሮጅን አዮን እንደምትመለከቱት ያለችውን አንድ ኤሌክትሮን ስላስረከበ ምንም ኤሌክትሮን የለውም። በአተም ውስጥ ያለው ብቸኛው ቻርጅድ ፓርቲክል ፕሮቶን ነው። ለዛ ነው ኤች ፕላስን ፕሮቶን እያልን ሪፈር የምናደርገው፣ ምንም ኤሌክትሮን ስለሌለው ያለው ብቸኛው ቻርጅድ ፓርቲክል ፕሮቶን ብቻ ስለሆነ ማለት ነው። ስለዚህ ካሁን በኋላ ፕሮቶን ስንል ፖዚቲቭ ሃይድሮጅን አዮን እያልን እንደሆነ፣ ኤች ፕላስ እያልን እንደሆነ ልብ በሉ። እስቲ ይህንን የብሮንስትድ እና የሎሪ ዴፊኒሽን ሐሳብ በደንብ እንድንረዳው አንዳንድ ኤግዛምፕሎችን እኔ ሃይድሮክሎሪክ አሲድ እና ውሃ ሪያክት ሲያደርጉ ሃይድሮኒየም አዮን እና ክሎሪን አዮን ይሰጡናል። በዚህ ሪያክሽን ላይ በግልጽ እንደምትመለከቱት H2O የነበረው ውሃ አንድ ሃይድሮጅን ጨምሮ H3O ወይንም ሃይድሮኒየም ሆኗል። አንድ ሃይድሮጅን የነበረው ሃይድሮክሎሪክ አሲድ ያለችውን አንድ ሃይድሮጅን አስረክቦ ክሎሪን ለብቻዋ ቀርታለች። ይሄ ማለት በሌላ አነጋገር ሃይድሮክሎሪክ አሲድ የሃይድሮጅን አዮን ለውሃ ሰጥቶታል ማለት ነው። ስለዚህ በዚህ ሪያክሽን ላይ ሃይድሮክሎሪክ አሲድ
ሃይድሮጅን አዮን ዶነር ነው እንላለን። ይሄ ማለት በሌላ አነጋገር በብሮንስትድና ሎሪ ዴፊኒሽን መሰረት አሲድ ነው እያልን ነው። በአንጻሩ ውሃ የሃይድሮጅን አዮን ወይንም ፕሮቶን ተቀብሏል። ይሄ ማለት በብሮንስትድና ሎሪ ዴፊኒሽን መሰረት ውሃው እንደ ቤዝ ነው አክት እያደረገ ያለው ማለት ነው። ስታኑም ሌላ ኤግዛምፕል እንይ። አሞኒያና ሃይድሮክሎሪክ አሲድ ሪያክት ሲያደርጉ ወደ አሞኒየም አዮንና ክሎሪን አዮን ይለወጣሉ። በዚህ ሪያክሽን ላይ መመልከት እንደምንችለው አሞኒያ NH3 የነበረው ወደ አሞኒየም አዮን NH4 ተለውጧል። ይሄ ማለት የሃይድሮጅን አዮን አክሰፕት አድርጓል። በሌላ መልኩ ሃይድሮክሎሪክ አሲድ HCl የነበረው ሃይድሮጅኑን ሉዝ አድርጎ ሰጥቶ ክሎሪን አዮን ብቻ ቀርቷል። ከዚህ የምንረዳው ሃይድሮክሎሪክ አሲድ ለአሞኒያ በዚህ ሪያክሽን ላይ የሃይድሮጅን አዮን ሰጥቷል ወይንም ዶኔት አድርጓል ማለት ነው። ስለዚህ በዚህ ሪያክሽን ላይ ሃይድሮክሎሪክ አሲድ ሃይድሮጅን አዮን ወይንም ፕሮቶን ዶነር ነው። ይሄ ማለት ሃይድሮክሎሪክ አሲድ ነው። አሞኒያ ሃይድሮጅን አዮን ወይንም ፕሮቶን አክሰፕት አድርጓል። ይሄ ማለት አሞኒያው ቤዝ ነው ማለት ነው። እስቲ አሁንም ሌላ ኤግዛምፕል እንይ። አሴቲክ አሲድና ውሃ ሪያክት ሲያደርጉ አሲቴት አዮንና ሃይድሮኒየም አዮን ይሰጡናል። በዚህ ሪያክሽን ላይ መመልከት እንደምትችሉት H2O የነበረው ውሃ አንድ ሃይድሮጅን ጨምሮ H3O ወይንም ሃይድሮኒየም አዮን ሆኗል። በአንጻሩ አሴቲክ አሲድ ሃይድሮጅኑን ሉዝ አድርጎ ወደ አሲቴት አዮን ተለውጧል። ከዚህ የምንረዳው በዚህ ሪያክሽን ላይ አሴቲክ አሲድ የሃይድሮጅን አዮን ወይንም ፕሮቶን ለውሃው ዶኔት አድርጓል ሰጥቷል ማለት ነው። ስለዚህ አሴቲክ አሲዱ የሃይድሮጅን አዮን ወይንም የፕሮቶን ዶነር ስለሆነ አሲድ ይሆናል። ውሃው ደግሞ የሃይድሮጅን አዮንን ወይንም ፕሮቶንን ስለተቀበለ ቤዝ ይሆናል ማለት ነው። አሁን በተወሰነ መልኩ የብሮንስትድና ሎሪ አሲድና ቤዝን ዲፋይን የሚያደርጉበት ወይ ግልጽ እየሆነላችሁ የመጣ ይመስለኛል። እዚህ ጋር አንድ ሐሳብ ልጨምርላችሁ። ከዚህ በፊት በነበሩ ክፍሎች ላይ ስንማር ሪያክሽኖች በሁለት ይከፈላሉ። ነን ሪቨርሰብል እና ሪቨርሰብል ይባላሉ ተብለን ተምረን ነበር። ነን ሪቨርሰብል ሪያክሽን የምንላቸው ለምሳሌ ኤ እና ቢ ሪያክት አድርገው ኤቢ የሚባል ፕሮዳክት ከሰጡንና ኤቢ የሚባለው ፕሮዳክት ተፈጥሮ የሚቀር ከሆነ ወደ ኋላ የማይመለስ ነን ሪቨርሰብል የሆነ ሪያክሽን እንለዋለን። በአንጻሩ ግን ኤ እና ቢ ሪያክት አድርገው ኤቢ የሚባል ፕሮዳክት ሰጥተውን ከተወሰነ ጊዜ በኋላ ደግሞ ኤቢ የሚባለው ፕሮዳክት መልሶ ዲሶሺየት እያደረገ ወደ ኤ እና ቢ የሚመለስ ከሆነ የዚህን አይነት ሪያክሽን ሪቨርሰብል ሪያክሽን እንለዋለን። ነገር ግን ወደ ኋላ የሚመለሰው ኢኩሊብረም ላይ እስከሚደርሱ ማለትም ፎርዋርድ ሪያክሽናችንና ባክዋርድ ሪያክሽን እኩል እስከሚሆኑ ድረስ ብቻ ነው። ብዙ የአሲድና ቤዝ ሪያክሽኖች ደግሞ ሪቨርሰብል ሪያክሽኖች ናቸው። ኢኩሊብረም ላይ እስከሚደርሱ ድረስ ፎርዋርድ እና ባክዋርድ ሪያክሽን ይኖረናል። ይሄ ማለት ለምሳሌ ሃይድሮክሎሪክ አሲድና ውሃ ሪያክት በሚያደርጉበት ጊዜ ወደ ሃይድሮኒየም አዮንና ወደ ክሎሪን አዮን ይለወጣሉ። ነገር ግን ከጊዜ በኋላ ደግሞ ሃይድሮኒየም አዮኑና ክሎሪኑ መልሰው ወደ ሃይድሮክሎሪክ አሲድና ወደ ውሃ ይለወጣሉ። ወደፊት የሚፈጠረው ሪያክሽን እና ወደ ኋላ የሚመለሰው ሪያክሽን እኩል እስከሚሆኑ ድረስ ይሄ ፕሮሰስ ይቀጥላል። ይሄ ማለት ይህንን ሪቨርሰብል የሆነ ሪያክሽን ሁለት ቦታ ብንከፍለው ሃይድሮክሎሪክ አሲድና ውሃ ሪያክት አድርገው ሃይድሮኒየምና ክሎሪን አዮን ይፈጥራሉ። ሃይድሮኒየም አዮኑና ክሎሪኑ ደግሞ መልሰው ሪያክሽኑን ወደ ኋላ ይመልሱትና ሃይድሮክሎሪክ አሲድና ውሃ ይፈጥራሉ። እነዚህ ሁለቱ በተመሳሳይ ጊዜ አብረው እየተከናወኑ የሚሄዱ ናቸው ኢኩሊብረም ላይ እስከሚደርሱ ድረስ ወይንም የሁለቱም ሪያክሽኖች ሬት እኩል እስከሚሆን ድረስ ማለት ነው። በፎርዋርድ ሪያክሽኑ ላይ ቅድም እንደተነጋገርነው ሃይድሮክሎሪክ አሲዱ ለውሃው ሃይድሮጅን አዮን ወይንም ፕሮቶን ዶኔት ያደርግለትና ነው ሃይድሮኒየም የሚፈጠረው። ይሄ ማለት HCl ወይንም ሃይድሮክሎሪክ አሲድ ሃይድሮጅን አዮን ዶኔት እያደረገ ስለሆነ አሲድ ነው። ውሃው ደግሞ እየተቀበለ ስለሆነ አክሰፕት እያደረገ ስለሆነ ቤዝ ነው ብለን ነበር። ሪያክሽኑ ደግሞ ወደ ኋላ ሲመለስ ሃይድሮኒየሙ ከሃይድሮክሎሪክ አሲድ የተገኘውን ሃይድሮጅን መልሶ ለክሎሪኑ ይሰጠዋል። ይሄ ማለት በባክዋርድ ሪያክሽን ላይ ወደ ኋላ ሲመለስ ሃይድሮኒየሙ የሃይድሮጅን አዮን ወይንም ፕሮቶን ዶነር ስለሚሆን እንደ አሲድ አክት ያደርጋል። ክሎሪኑ ደግሞ እየተቀበለ ስለሆነ እንደ ቤዝ አክት ያደርጋል ማለት ነው። ይሄ ማለት በዚህ ሪያክሽን ላይ ሃይድሮክሎሪክ አሲድ እና ሃይድሮኒየም እንደ አሲድ አክት ያደርጋሉ፣ ውሃና ክሎሪን አዮን ደግሞ እንደ ቤዝ አክት ያደርጋሉ ማለት ነው። ነገር ግን እኛ ስንነጋገር በዚህ ሪያክሽን ላይ አሲዱ ስላችሁ ግራ ልትጋቡ ትችላላችሁ። ምክንያቱም ሃይድሮክሎሪክ አሲድ ሊሆን ይችላል፣ ሃይድሮኒየም ሊሆን ይችላል። ግራ ያጋባናል። ስለዚህ ኮንፊውዥን እንዳይፈጠር በፎርዋርድ ሪያክሽኑ ላይ ያሉትን አሲድና ቤዝ ብለን እንጠራቸዋለን። በባክዋርድ ሪያክሽኑ ላይ ወደ ኋላ ሲመለስ ያሉትን አሲድና ቤዞች ግን ከነዛ ጋር ኮንፊውዝ እንዳያደርጉን ኮንጁጌት አሲድና ኮንጁጌት ቤዝ እያለን እንጠራቸዋለን። ስለዚህ አሲድና ቤዝ የምንላቸው የፎርዋርድ ሪያክሽን አሲድና ቤዝ ናቸው። ኮንጁጌት አሲድና ኮንጁጌት ቤዝ ስንባል ደግሞ እያወራን ያለነው ስለ ባክዋርድ ሪያክሽኑ ነው ማለት ነው። አሁን እዚህ ጋር በደንብ ልብ በሉ። በፎርዋርድ ሪያክሽኑ ላይ ሃይድሮክሎሪክ አሲድ
ሃይድሮጅኑን አስረክቦ ወደ ክሎሪን አዮንነት ነው የተለወጠው። አሁን እንደተነጋገርነው ደግሞ ሃይድሮክሎሪክ አሲድ ነው። ክሎሪን አዮኗ ደግሞ ኮንጁጌት ቤዝ ናት። ስለዚህ አሲድ የነበረው ወደ ኮንጁጌት ቤዝ ተለወጠ ማለት ነው። እነዚህን ሁለቱን አንድ ላይ ኮንጁጌት ፔርስ እንላቸዋለን። በተመሳሳይ መልኩ H2O ውሃ ሃይድሮጅን ተቀብሎ ወደ ሃይድሮኒየም አዮንነት ነው የተለወጠው። ውሃ ቤዝ ነው ብለናል። ሃይድሮኒየም አዮን ደግሞ ኮንጁጌት አሲድ ነው ብለናል። ይሄ ማለት ቤዝ የነበረው ወደ ኮንጁጌት አሲድነት ነው የተለወጠው ማለት ነው። አሁንም እነዚህን ኮንጁጌት ፔርስ ብለን እንጠራቸዋለን። ሐሳቡን በደንብ እንድንረዳው አሁንም ሌላ ኤግዛምፕል እንይ። አሞኒያና ሃይድሮክሎሪክ አሲድ ሪአክት በሚያደርጉበት ጊዜ ቅድም እንደተነጋገርነው አሞኒየም አዮንና ክሎሪን አዮን ይሰጡናል። ሪአክሽኑ ሪቨርሰብል ሪአክሽን ስለሆነ አሞኒየም አዮኑና ክሎሪን አዮኑ ኢኩሊብሪየም ላይ እስከሚደርሱ ወደ ኋላ ተመልሰው ወደ አሞኒያና ሃይድሮክሎሪክ አሲድነት ይለወጣሉ። በዚህ ሪአክሽን ላይ ቅድም እንደተነጋገርነው ሃይድሮክሎሪክ አሲድ ሃይድሮጅን ለአሞኒያ ዶኔት ያደርጋል ወይንም ይሰጣል። ይሄ ማለት ሃይድሮክሎሪክ አሲድ ነው። ፕሮቶን አክሰፕት ያደረገው አሞኒያ ደግሞ ቤዝ ነው። ሪአክሽኑ ወደ ኋላ ሲመለስ ደግሞ አሞኒየም አዮኑ ለክሎሪን አዮን ሃይድሮጅን ዶኔት ያደርጋል። ይሄ ማለት አሞኒየም አዮኑ ኮንጁጌት አሲድ ነው፣ ክሎሪን አዮኑ ደግሞ ኮንጁጌት ቤዝ ነው ማለት ነው። አሁንም በሌላ ምሳሌ አሴቲክ አሲድ እና ውሃ ሪአክት ሲያደርጉ አሲቴት አዮንና ሃይድሮኒየም አዮን ይሰጡናል። ሪቨርሲብል ሪአክሽን ስለሆነ ደግሞ አሲቴት አዮኑና ሃይድሮኒየሙ ደግሞ ተመልሰው ወደ አሴቲክ አሲድ እና ወደ ውሃነት ይለወጣሉ። ይሄ ማለት በዚህ ሪአክሽን ላይ አሴቲክ አሲዱ ለውሃው ሃይድሮጅን አዮን ወይንም ፕሮቶን ዶኔት ያደርጋል። ስለዚህ አሴቲክ አሲዱ አሲድ ነው፣ ውሃው አክት እያደረገ ያለው እንደ ቤዝ ነው ማለት ነው። ወደ ኋላ ስንመለስ ደግሞ ሃይድሮኒየም አዮኑ ለአሲቴት አዮኑ ሃይድሮጅን ዶኔት ያደርጋል። ይሄ ማለት ሃይድሮኒየሙ ኮንጁጌት አሲድ ነው፣ አሲቴት አዮኑ ደግሞ ኮንጁጌት ቤዝ ነው ማለት ነው። እስቲ አሁንም ሌላ ኤግዛምፕል እንይ። ሃይድሮፍሎሪክ አሲድ እና ውሃ ሪአክት በሚያደርጉበት ጊዜ ወደ ሃይድሮኒየም እና ፍሎሪን አዮን ይለወጣሉ። ሪአክሽኑ ሪቨርሰብል ስለሆነ ደግሞ ሃይድሮኒየም አዮኑና ፍሎሪኑ ወደ ሃይድሮፍሎሪክ አሲድ እና ወደ ውሃነት ይለወጣሉ። ይሄ ማለት በዚህ ሪአክሽን ላይ H2O ወይንም ውሃው ሃይድሮጅን ተቀብሎ ወደ ሃይድሮኒየም H3O ይለወጣል። ሃይድሮፍሎሪክ አሲዱ ሃይድሮጅኑን ሉዝ አድርጎ ወደ ፍሎሪን አዮንነት ይለወጣል። ይሄ ማለት በዚህ ሪአክሽን ላይ ሃይድሮፍሎሪክ አሲዱ ለውሃው ሃይድሮጅን አዮን ወይንም ፕሮቶን ዶኔት አድርጓል ማለት ነው። ስለዚህ ሃይድሮፍሎሪክ አሲዱ አሲድ ነው፣ ውሃው ቤዝ ነው። ሪአክሽኑ ወደ ኋላ ሲመለስ ደግሞ ሃይድሮኒየም አዮኑ ለፍሎሪን አዮኑ ሃይድሮጅን አዮን ወይንም ፕሮቶን ዶኔት ያደርጋል። ይሄ ማለት ሃይድሮኒየሙ ኮንጁጌት አሲድ ነው፣ ፍሎሪን አዮኑ ደግሞ ኮንጁጌት ቤዝ ነው ማለት ነው። እስካሁን ባየናቸው እነዚህ ምሳሌዎች ላይ አንድ ልትገነዘቡ የምትችሉት ፓተርን አለ። አሲዶቹ ወደ ኮንጁጌት ቤዝ ነው የተለወጡት። አሲዶቹ ወደ ኮንጁጌት ቤዝ ደግሞ የሚለወጡት ፖዚቲቭ ሃይድሮጅን አዮን እየሰጡ ፖዚቲቭ የሆነ ቻርጅ እየሰጡ ነው። ስለዚህ ራሳቸው ሞር ኔጌቲቭ ይሆናሉ ማለት ነው። ስለዚህ ኮንጁጌት ቤዞች ሁል ጊዜ ከተፈጠሩባቸው አሲዶች ያነሰ ሃይድሮጅን እና ሞር ኔጌቲቭ የሆኑ ናቸው ማለት ነው። በአንጻሩ በእነዚህ ሪአክሽኖች ላይ እንደምትመለከቱት ቤዞቹ ወደ ኮንጁጌት አሲድነት ነው የተለወጡት። ወደ ኮንጁጌት አሲድነት የተለወጡት ደግሞ ፖዚቲቭ ሃይድሮጅን አዮንን ፕሮቶንን እየተቀበሉ ነው፣ ሞር ፖዚቲቭ እየሆኑ ነው። ይሄ ማለት ኮንጁጌት አሲዶች ከተፈጠሩባቸው ቤዞች አንጻር ሞር ሃይድሮጅን አላቸው፣ ሞር ፖዚቲቭ ይሆናሉ ማለት ነው። እነዚህ ሐሳቦች ግልጽ ከሆኑልን አሁን ስለ አሲድና ቤዝ ስትሬንግዝ ወይንም ጥንካሬ እንነጋገር። አሁን በተነጋገርነው የብሮንስትድ እና ሎሪ ዴፊኒሽን መሰረት አሲድ የምንላቸው ፕሮቶን ዶነሮች ናቸው። ይሄ ማለት አንድ ነገር በቀላሉ ፕሮቶኖችን ዶኔት የሚያደርግ ከሆነ ፕሮቶኖችን መስጠት የሚፈልግ ከሆነ በቀላሉ የሚሰጥ ከሆነ ስትሮንግ አሲድ ነው ማለት ነው፣ ጠንካራ አሲድ ነው ማለት ነው። ምክንያቱም አሲድ የምንላቸው ፕሮቶን ዶነሮች ናቸው። አንድ ነገር ደግሞ በቀላሉ ፕሮቶኖችን ዶኔት የሚያደርግ ከሆነ በቀላሉ የሚሰጥ ከሆነ መስጠት የሚፈልግ ከሆነ ጠንካራ አሲድ ነው ማለት ነው። በአንጻሩ ደግሞ ፕሮቶኖችን በቀላሉ የማይሰጥ ከሆነ መስጠት ፍላጎት ከሌለው ያ ደግሞ ዊክ አሲድ ነው፣ ደካማ አሲድ ነው እንለዋለን። በሌላ በኩል ቤዝ የምንላቸው አሁን ብሮንስትድ እና ሎሪ ዲፋይን ባደረጉት መሰረት ፕሮቶን አክሰፕተሮች ናቸው። ይሄ ማለት አንድ ነገር በቀላሉ ፕሮቶኖችን አክሰፕት የሚያደርግ ከሆነ ፕሮቶኖችን የመቀበል ፍላጎቱ ከፍተኛ ከሆነ ያ ነገር ስትሮንግ ቤዝ ነው፣ ጠንካራ ቤዝ ነው እንላለን። በአንጻሩ ደግሞ ፕሮቶኖችን መቀበል የማይፈልግ ከሆነ ፕሮቶኖችን የመቀበል ፍላጎት ከሌለው ደግሞ ያን ነገር ዊክ ቤዝ ነው እንለዋለን። ሐሳቦቹን በምሳሌ እንነጋገራቸው። ለምሳሌ ሃይድሮክሎሪክ አሲድ እና ውሃ ሪአክት ሲያደርጉ ቅድም እንደተነጋገርነው ሃይድሮኒየም አዮን እና ክሎሪን አዮን ይሰጡናል። ሪአክሽኑ ሪቨርሰብል ሪአክሽን ስለሆነ ሃይድሮኒየም አዮን እና ክሎሪን አዮኑ ወደ ሃይድሮክሎሪክ አሲድ እና ወደ ውሃ ደግሞ ይመለሳሉ። በዚህ ሪአክሽን ላይ ቅድም እንደተነጋገርነው ሃይድሮክሎሪክ አሲዱ አሲድ ነው፣ ውሃው ቤዝ ነው። ሃይድሮኒየም አዮኑ ኮንጁጌት አሲድ ነው፣
ክሎሪን አዮኑ ደግሞ ኮንጁጌት ቤዝ ነው። በዚህ ሪአክሽን ላይ ሃይድሮክሎሪክ አሲዱ ሃይድሮጅኑን ለውሃ በቀላሉ የሚሰጥ ከሆነ ያንን የሰጠውን ሃይድሮጅን በቀላሉ መልሶ መቀበል አይፈልግም ማለት ነው። ምክንያቱም በጣም መስጠት ስለሚፈልግ በቀላሉ አይቀበልም። ይሄ ማለት ሃይድሮክሎሪክ አሲድ የሚፈጥረው ኮንጁጌት ቤዝ በቀላሉ ፕሮቶንን የሚቀበል አይሆንም ማለት ነው። ይሄ ማለት ሃይድሮክሎሪክ አሲድ ጠንካራ አሲድ ነው ማለት የሚፈጥረው ኮንጁጌት ቤዝ ዊክ የሆነ ቤዝ ነው ማለት ነው። ስለዚህ ስትሮንግ አሲዶች ዊክ ኮንጁጌት ቤዝ ነው የሚፈጥሩት። በሌላ ምሳሌ አሴቲክ አሲድና ውሃ ሪያክት ሲያደርጉ አሲቴት አዮንና ሃይድሮኒየም አዮን ይፈጥራሉ። ሪአክሽኑ ሪቨርሰብል ሪአክሽን ስለሆነ አሲቴት አዮኑና ሃይድሮኒየም አዮኑ ደግሞ ተመልሰው ወደ አሴቲክ አሲድና ወደ ውሃነት ይለወጣሉ። ስለዚህ በዚህ ሪአክሽን ላይ አሴቲክ አሲዱ አሲድ ነው፣ ውሃው አክት የሚያደርገው እንደ ቤዝ ነው። አሴቴት አዮኑ ኮንጁጌት ቤዝ ነው፣ ሃይድሮኒየም አዮኑ ደግሞ ኮንጁጌት አሲድ ነው። በዚህ ሪአክሽን ላይ አሴቲክ አሲዱ ለውሃው በቀላሉ የሃይድሮጅን አዮኑን ወይንም ፕሮቶኑን ዶኔት አያደርግም። ያደርጋል ግን በቀላሉ አያደርግም። በቀላሉ ፕሮቶንን ዶኔት አያደርግም ማለት የመስጠት ፍላጎት ብዙ የለውም ማለት የመቀበል ፍላጎቱ ከፍተኛ ነው ማለት ነው። ስለዚህ የሚፈጥረው ኮንጁጌት ቤዝ በቀላሉ ፕሮቶንን አክሰፕት ማድረግ ይችላል። ይሄ ማለት አሴቲክ አሲዱ ፕሮቶን ዶኔት የማድረግ ፍላጎቱ ዝቅ ያለ ነው። ይሄ ማለት ዊክ አሲድ ነው። የሚፈጥረው ኮንጁጌት ቤዝ ግን ከፍተኛ የሆነ ፕሮቶንን አክሰፕት የማድረግ አቅም ስላለው ጠንካራ ኮንጁጌት ቤዝ ነው የሚሆነው ማለት ነው። ከዚህ የምንረዳው ዊክ አሲዶች ስትሮንግ ኮንጁጌት ቤዝ ይፈጥራሉ ማለት ነው። ይሄ ማለት ዊክ አሲድ ስትሮንግ ኮንጁጌት ቤዝ ይፈጥራል፣ ስትሮንግ አሲድ ዊክ ኮንጁጌት ቤዝ ይፈጥራል። በመጽሐፋችንም ላይ ያለው ይህንን ምስል ስትመለከቱት የሚነግረን ይህንኑ ነው። በዚህ ምስል ላይ ወደ ላይ ስንሄድ የአሲዳችን ስትሬንግዝ እየጨመረ ይሄዳል። ወደ ታች ስንወርድ ደግሞ በዚህኛው ሳይድ ላይ የቤዝ ስትሬንግዝ እየጨመረ ይሄዳል። ይሄ ማለት አንዳቸው ተገላቢጦች ነው። አሲዱ ወደ ላይ እየጨመረ ሲሄድ ቤዙ ወደ ታች እየጨመረ ነው የሚሄደው። አሁን ቀረብ አድርገን ከላይ ያሉትን ብንመለከት እዚህ ጋር ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ፣ ናይትሪክ አሲድ፣ ሃይድሮኒየም የምንላቸው ጠንካራ የሚባሉ ስትሮንግ አሲዶች ናቸው። እነዚህ ጠንካራ አሲዶች የሚፈጥሯቸው ቤዞች እነ ክሎሪን አዮን፣ እነ ሃይድሮጅን ሰልፌት አዮን፣ ናይትሬት አዮን፣ ውሃ የመሳሰሉት በጣም ደካማ የሆኑ ኦልሞስት ኔግሊጀብል ሊባሉ የሚችሉ ቤዞች ናቸው። ይሄ ማለት ጠንካራ የሆኑ አሲዶች የሚፈጥሯቸው ቤዞች በጣም ደካማ የሆኑ ናቸው ማለት ነው። ወደ ታች ደግሞ ስንሄድ እዚህ ጋር የምትመለከቷቸው እነ ሃይድሮጅን ሰልፋይድ አዮን እና እነ ሃይድሮክሳይድ አዮን በጣም ደካማ የሚባሉ ኦልሞስት ኔግሊጀብል የሚባሉ አሲዶች ናቸው። ነገር ግን እነዚህ አሲዶች የሚፈጥሯቸው ኮንጁጌት ቤዞች ሰልፋይድ አዮን እና ኦክሳይድ አዮኖች በጣም ጠንካራ የሚባሉ ቤዞች ናቸው። ይሄ ማለት በጣም ደካማ የሆኑት አሲዶች በጣም ጠንካራ የሆኑ ቤዞችን ነው የሚፈጥሩት ማለት ነው። እነዚህን ሐሳቦች ከተረዳን እስቲ አሁን ደግሞ የብሮንስትድ እና ሎሪ የአሲድና ቤዝ ዴፊኒሽናቸው ሊሚቴሽኖቹ ምንድናቸው የሚሉትን እንነጋገር። ቦሮን ትራይፍሎራይድ፣ አልሙኒየም ክሎራይድ፣ ሲሊከን ቴትራ ክሎራይድ፣ ፌረስ አየን፣ ዚንክ አየን እና የመሳሰሉት አሲዶች ናቸው። አሲዶች ይሁኑ እንጂ በሪአክሽኖች ውስጥ ፕሮቶንን ዶኔት አያደርጉም። ይሄ ማለት በብሮንስትድ እና ሎሪ ዴፊኒሽን ውስጥ እነዚህ አሲዶች አይካተቱም ማለት ነው። ምክንያቱም አሲዶች ይሁኑ እንጂ ፕሮቶንን ዶኔት ስለማያደርጉ። ከዚህ የምንረዳው የብሮንስትድ እና ሎሪ አሲድ ቤዝ ዴፊኒሽን ሊሚቴሽን አለበት፣ ክፍተት አለበት፣ ዲፋይን የማያደርጋቸው አሲዶች አሉ ማለት ነው። በተመሳሳይ መልኩ ሳይናይድ አዮን፣ ካርበን ሞኖክሳይድ፣ የፎስፊን ዴሪቬቲቮች፣ አዮዳይድ አዮን እና የመሳሰሉት ቤዞች ናቸው። ነገር ግን እነዚህ ቤዞች በሪአክሽኖች ውስጥ ፕሮቶኖችን አክሰፕት አያደርጉም። ይሄ ማለት አሁንም የብሮንስትድ እና ሎሪ ዴፊኒሽን ሊሚቴሽን አለበት ማለት ነው። ሁሉንም ቤዞች ዲፋይን አያደርግም። ዲፋይን የማያደርጋቸው ቤዞች አሉ ማለት ነው። ስለዚህ ይህንን የብሮንስትድ እና ሎሪን የአሲድ ቤዝ ዴፊኒሽን ሊሚቴሽኖቹን መቅረፍ የሚችል የተሻለ ዴፊኒሽን ደግሞ አሁንም ጊልበርት ሉዊስ የሚባል ሰው ፕሮፖዝ አደረገ። በሚቀጥሉት ቶፒኮች ላይ ጊልበርት ሉዊስ እንዴት አድርጎ የብሮንስትድ እና ሎሪን አሲድ ቤዝ ዴፊኒሽን እንዳሻሻለውና ምን አይነት ዴፊኒሽን እንደሰጣቸው የምንነጋገር ይሆናል። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።